ሰላም እንዴት ናችሁ? ዛሬ ከፓርት 1 የቀጠለ በፓርት 2 ተገናኝተናል። በፓርት 1 ላይ እስከ ዲፓርትመንት ድረስ ያለውን የዩኒቨርሲቲ ኤክስፒሪየንስን አጋርቻችኋለሁ። ዛሬ ደግሞ በፓርት 2 በዩኒቨርሲቲ ውስጥ ይጠቅማችኋል ብዬ ያሰብኳቸውን እንዲሁም ደግሞ እኔ በዛ ሰዓት የተቸገርኩባቸውን ነገሮችና የተሻለ ነገር እንድታገኙባቸው ትችላላችሁ ብዬ ያስቀመጥኳቸውን አንዳንድ መረጃዎችን በዚህ ቪዲዮ ደግሞ የማጋራችሁ ይሆናል። በመጨረሻ ላይ ከዩኒቨርሲቲ ዶርም ወጥቼ ቤት የተከራየሁበትን ምክንያት ነግራችኋለሁኝ። ይሄን ቪዲዮ ላይክ በማድረግ ጀምሩ። ቪውና ላይኩ መመጣጠን አለበት። ይሄ መረጃ ያስፈልጋችኋል ብላችሁ የምታስቡ ተማሪዎችም ካሉ ለነሱም ስለሚጠቅማቸው ቪዲዮውን ሼር ብታደርጓቸው የበለጠ ዩኒቨርሲቲ ከመግባታቸው በፊት እንዲዘጋጁበት ልታደርጓቸው ትችላላችሁ ማለት ነው። ባለፈው በፓርት 1 ላይ ካነሳሁላችሁ ሐሳብ አንዱ በአስቱ ዩኒቨርሲቲ ውስጥ ስላለው የዱአል ዲግሪ ምንነት ነው። ምናልባትም ካልተሳሳትኩ የዱአል ዲግሪ ወይም ሁለት ዲግሪ እንደ ኢትዮጵያ ከአዳማ አስቱና ከአዲስ አበባ አስቱ ውጪ የሚሰጥ አይመስለኝም። ከተሳሳትኩኝ ሲኒየር የዩኒቨርሲቲ ተማሪዎች ካላችሁ በእናንተ ዩኒቨርሲቲ ውስጥ የዱአል ፕሮግራም ካለ በኮሜንት ሴክሽን ስራ አሳውቁን። ምክንያቱም ይሄን እድል መጠቀም የሚፈልጉ ተማሪዎች ሊኖሩ ስለሚችሉ እንዲያውቁ ልታግዟቸው ትችላላችሁ። የአስቱ ዩኒቨርሲቲ ከዲፓርትመንት በኋላ ወይም ዲፓርትመንት ካገኛችሁ በኋላ ከራሳችሁ ዲፓርትመንት በተጨማሪ ሌላ ተጨማሪ ዲፓርትመንት ገብታችሁ እንድትማሩ የሚያስችላችሁን እድል የምታገኙበት ነው ማለት ነው። አብዛኞቹ ተማሪዎች የዱአል ዲግሪ ለመማር እዚህ አስቱ ውስጥ ዲፓርትመንት ከገቡ በኋላ የሚጠይቋቸው ብዙ ጥያቄዎች አሉ። ከነዛ ጥያቄዎች መካከል ሰሌክት አድርጌ ያስቀመጥኳቸው ጥያቄዎች አሉ። እነዛን ጥያቄዎች መልስላችኋለሁ። በአስቱ ስታንዳርድ ሁለት ዲግሪ የምታገኙበት መንገድ የመጀመሪያው ዱአል ሜጀር ይባላል። ሁለተኛው ደግሞ ሜጀር ማይነር የሚባል በሁለት ዲግሪ ተመረቃችሁ የምትወጡበት መንገድ አለ ማለት ነው። ዱአል ሜጀር የሚባለው ምን ማለት ነው? ሁለት ፉል ዲግሪዎች የምታገኙበት ነው። አንደኛው የራሳችሁ ዲፓርትመንት የምትገቡበት ዲግሪ ነው። ሁለተኛው ዲግሪ ደግሞ ተጨማሪ ሁለተኛ ሙሉ ዲግሪ ወይም ፉል ዲግሪ የምታገኙበት ነው። ሜጀር ማይነር የሚባለው የራሳችሁ ዲፓርትመንት አለ ወይም ገብታችሁ የምትማሩት ዲፓርትመንት አለ። ከዛ በተጨማሪ ደግሞ ሰፕሊመንተሪ ኮርሶችን ወይም ተጨማሪ ኮርሶችን እየወሰዳችሁ ማይነር ዲግሪ የምታገኙበት ነው ማለት ነው። ይሄ ፉል ዲግሪ ሳይሆን ማይነር ዲግሪ የምታገኙበት ነው። ስለዚህ የዱአል ዲግሪ የምታገኙበት እነዚህ ሁለት መንገዶች አሉ ማለት ነው። ለምሳሌ የኤአይ ዲቨሎፐር ሮቦቲክስ ኢንጂነር ላይ መስራት የምትፈልጉ ካላችሁ ኮምፒውተር ሳይንስ እና ኤሌክትሮኒክስን አላረጋችሁ ብትማሩ ሞር እነዚህ ፊልዶች ላይ ስፔሻላይዝ እንድታደርጉ ያግዛችኋል። በተጨማሪም በኮምፒውተር ሳይንስ እና በኤሌክትሮኒክስ ሁለት ፉል የሆኑ ዲግሪዎችን በአንድ ጊዜ ይዛችሁ እንድትወጡ ይሄ መንገድ ያስችላችኋል ማለት ነው። በተጨማሪም እንደ አውቶሜሽን፣ ሃርድዌር ዲዛይን፣ የኢነርጂ ሲስተም ላይ መስራት የምትፈልጉ ካላችሁ የሜካኒካል ኢንጂነሪንግ እና ኤሌክትሪካል ኢንጂነሪንግ ጆይን አድርጋችሁ በእንደዚህ አይነት መንገድ ብትማሩ የበለጠ ሞር ኢፌክቲቭ የምትሆኑበት እድል ወይም ቻንስ ይኖራል ማለት ነው። ለዱአል ዲግሪ አፕላይ ማድረግ የምትጀምሩት ዲፓርትመንት ስትገቡ ነው። መጀመሪያ ዲፓርትመንታችሁን ትመርጣላችሁ። ለምሳሌ ኮምፒውተር ሳይንስ፣ ሲቪል ኢንጂነሪንግ፣ መካኒካል አፕላይድም ከሆናችሁ ማትስ፣ ፊዚክስ ከመረጣችሁ በኋላ የዱአል ዲግሪውን አፕላይ ማድረግ ትጀምራላችሁ። ዲፓርትመንት ከገባ በኋላ ለዚህ ለዱአል ዲግሪ አፕላይ ማድረግ የሚችለው ምን አይነት ተማሪ ነው ሲባል ከፍረስ ጀምሮ እስከ ዲፓርትመንት ያለው ነጥባችሁ 3.5 እና ከዛ በላይ መሆን አለበት። ከዛም በተጨማሪ ደግሞ ከዲፓርትመንት በኋላ ነጥባችሁን በዛ ፔስ ማስቀጠል የምትችሉ ከሆነ ለዚህ ለዱአል ዲግሪ አፕላይ ማድረግ ትችላላችሁ። በኢንጂነሪንግ ተመደባችሁ የመጣችሁ ከሆነ ሁሉም ዲፓርትመንት የሚወስደው 5 ዓመት ነው። በአፕላይድ ከ12 ክፍል ተፈትናችሁ የምትመጡ ከሆነ ደግሞ አብዛኛው ዲፓርትመንት በ4 ዓመት ውስጥ ነው የምትጨርሱት። ከፋርማሲ ውጪ ሌላኛው ዲፓርትመንት 4 ዓመት ነው ማለት ነው። ይሄ በአፕላይድ ስር ነው። ኢንጂነሪንግ ከሆነ ግን 5 ዓመት ነው ማለት ነው። ስለዚህ ዱአል ካረጋችሁ 2 ዲግሪ ለማግኘት ተጨማሪ ዓመት አትማሩም። በቅርቡ ይሄንን የዱአል ዲግሪ ካሳኩ ተማሪዎች መካከል ተማሪ ዮሐንስ መለሰ በኮምፒውተር ሳይንስ እና በኤሌክትሮኒክስ 2 ፉል ዲግሪዎችን በአንድ ጊዜ ይዞ ማውጣት ከቻሉ የአስቱ ተማሪዎች መካከል አንዱ ነው ማለት ነው። ስለዚህ እናንተም በርትታችሁ ፍሬሽ ላይ አሪፍ አድርጋችሁ ከሰራችሁ 2 ዲግሪ በአንድ ጊዜ ይዛችሁ የማውጣት እድል ይኖራችኋል ማለት ነው። በብዛት ፍሬሽ ተማሪዎች ሲጠይቁኝ ከመነግራቸው ነገሮች መካከል ምን ማድረግ አለባችሁ? መጀመሪያ አካባቢ የምታገኙቸው ነጥቦች ዲፓርትመንት ከገባችሁ በኋላ ነጥባችሁ እንዳይወርድ ያግዛችኋል ማለት ነው። ስለዚህ ነጥባችሁን ፍሬሽ ላይ በደንብ አድርጋችሁ እስከ ዲፓርትመንት ከሰራችሁ የፈለጋችሁትን ነገር ፍሌክሲብል ሆናችሁ እንድትማሩ የተለያዩ አማራጮችን እንድትፈልጉ ያግዛችኋል ማለት ነው። ስለዚህ በማንኛውም ዩኒቨርሲቲ ውስጥ ብትሆኑ ማተር ስለሚያደርግ ዩኒቨርሲቲ ውስጥ እስካላችሁ ድረስ ኮሙሌቲቭ ስለሚሰራ ከፍሬሽ ጀምሮ እስከ ዲፓርትመንት ያለውን ውጤታችሁን በደንብ አድርጋችሁ የምትሰሩ ከሆነ ተጠቃሚ ትሆናላችሁ ማለት ነው። ኦኬ
ባለፈው በፓርት 1 ላይ እንደነገርኳችሁ እኔም የዱዋል ዲግሪ ፕሮግራምን አፕላይ አድርጌ ነበር። አፕላይ ያደረኩት ኤሌክትሮኒክስ ለመማር ነበር። በዛ ሰዓት ላይ ነጥቤ ከ3.5 በላይ ስለነበረ የዱዋል ዲግሪ አፕላይ የማድረግ ቻንስ አለኝ ማለት ነው። ሌሎች ልጆችም አፕላይ ማድረግ ፈልገው ነበር፣ ግን ፍሬሽ ላይ ስንመጣ ኮሮና ወቅት ነበር የመጣ ነው። ስቲል እስከ ዲፓርትመንት ድረስ ወደ ቤት አልተመለስም ነበርና ከዲፓርትመንት የሰጠ ምላሽ ምንድነው እረፍትም አልወሰዳችሁም፣ ስለዚህ የዱዋል ዲግሪውን አፕላይ ማድረግ የምትችሉት ቀጣይ ሴሚስተር ላይ ነው ተባልን። በዛ መንገድ ሪጀክት ተደረግን ማለት ነው። በእኛ ጊዜ የነበረው የመጀመሪያ ሴሚስተር የዱዋል ፕሮግራሙን በዚህ አይነት መንገድ ሪጀክት ተደረግን። ከዛ በኋላ የትምህርት ሁኔታም እየገባኝ መጣ። ኢንቫይሮንመንትን አዳፕት ማድረግ ጀመርኩኝ። የጥናት ስኬጁሎችን ማስተካከል ጀመርኩኝ። በዩኒቨርሲቲ ውስጥ በምን አይነት ሁኔታ ውስጥ መኖር እንዳለብኝም በፊት ከነበረኝ አንደርስታንዲንግ የበለጠ ሞር የተለያዩ ነገሮችን መገንዘብ ጀመርኩኝ ማለት ነው። የዲፓርትመንት መጀመሪያ ሴሚስተር ላይ ከትምህርት ጎን ለጎን አዳዲስ ነገሮችን ጀመርኩኝ። እንደ ቪዲዮ ኤዲቲንግ፣ ታብሌት ዲዛይንን መማር ጀመርኩኝ። ከዛ በኋላ ሁለተኛ ሴሚስተር ላይ ተወስዳላችሁ የተባለው የዱዋል ዲግሪ ኮምፕሊትሊ ረሳሁት እና ቪዲዮ ኤዲቲንግን በጣም ወደድኩት። ፓሽን ሆኜ የምሰራበት ስኪል ሆኖ አገኘሁት። ቪዲዮ ኤዲቲንግን በደንብ አድርጌ ተማርኩኝ በዛ ሴሚስተር። እስከዛ ፈርስት ሴሚስተር ድረስ የነበርኩት ከዶርም ሳልወጣ ነበረ። እዛው ግቢ ዩኒቨርሲቲ ዶርም ውስጥ ነበርኩኝ ማለት ነው። እንደዚህ ወጥቼ ቤት አልተከራየሁም ነበር። የነበርኩት እዛው ዩኒቨርሲቲ ዶርም ውስጥ ነበረ። የመጀመሪያ ሴሚስተር በዚህ አይነት መንገድ አለቀ ማለት ነው። እንደጨረስኩኝ ያደረኩት ነገር የሚከራይ ቤት እዚህ ዩኒቨርሲቲ አካባቢ ፈለግኩኝ። እሱን አገኘሁኝ። የዲፓርትመንት ሰከንድ ሴሚስተር ላይ አልጋና ፍራሽ ከቤት በመኪና ጭኜ ያመጣሁኝ። በዚህ አይነት መንገድ ከዩኒቨርሲቲ ዶርም ወጣሁኝ ማለት ነው። ከዩኒቨርሲቲ ዶርም ለመውጣት ምክንያት የነበረው ዩኒቨርሲቲ ዶርም ላይ ብዙ አይነት ነገሮች አሉ። ራሳችሁ ላይ መስራት ትፈልጋላችሁ፣ ግን ጫና ሊበዛባችሁ ይችላል። ከዛ አይነት ነገር ለመራቅ ፈለኩኝ። ጀስት ራሴ ላይ ፎከስ አድርጌ መስራት እንዳለብኝ ተገነዘብኩኝ። አድቫንቴጁ ሰልፍ ዲሲፕሊን እንድትሆኑ ያግዛችኋል። ብዙ አይነት ነገር እንዳለባችሁ አንደርስታንድ ታደርጋላችሁ። ስለዚህ ራሳችሁን ወደ ሪስክ እንድታስገቡና ሞር እያደጋችሁ ወይም ሞር ዲቨሎፕ እንድትሆኑ ያግዛችኋል ማለት ነው። ከዛ በኋላ እኔ የጀመርኳቸው ብዙ ነገሮች አሉ። ምናልባትም ለዶርም ውስጥ ብኖር ኖሮ አልጀምራቸውም የበላቸውን ነገሮች ሁሉ ጀምሬያለሁ። እንደ አፕወርክ፣ ዩቲዩብ አውቶሜሽን፣ በራሴ ነገሮች በራሴ ታይም በራሴ ጊዜ እንድወስን ካገኘኋቸው ጥቅሞች መካከል እነዚህ በጥቂቶቹ ናቸው ማለት ነው። ዲስአድቫንቴጁ ምንድነው? ከቤት እስከ ግቢ የሚወስድብኝ ሰዓት 10 ደቂቃ ነው የሚወስድብኝ። ያን ያህል ሩቅ የምለው ነገር አይደለም። ግን የጎዳኝ ነገር ክበቦች ላይ መሳተፍ አለመቻሌ። ዩኒቨርሲቲ ውስጥ ያሉ በጣም ጥሩ ክለቦች አሉ። ላይክ እንደ ሙዚቃ ክበብ አለ፣ ቻሪቲ ክለብ አለ። እነሱ ነገሮች ላይ ሞር አክቲቭ በሆነ መንገድ መሳተፍ አልቻልኩም። ይሄ እንደ አንድ ዲስአድቫንቴጅ የማይሆነው ማለት ነው። ቶታሊ ግን ለኔ ከጉዳቱ ከዩኒቨርሲቲ ዶርም ተከራይቶ መውጣት ሞር ጠቅሞኛል ማለት እችላለሁ ማለት ነው። ለዛሬ ያስቆላችሁ ቪዲዮ ይሄንን ይመስላል። በቀጣይ ስለ ዩኒቨርሲቲ ህይወት ወይም ዩኒቨርሲቲ ውስጥ ላሉ ነገሮች ማወቅ የምትፈልጓቸው ነገሮች ካሉ በኮሜንት ሴክሽን ስር አስቀምጡልኝ። ሌላ ዩኒቨርሲቲ ላይፍ አፕዴት ካለ በዚህ ቻናል የማጋራችሁ ይሆናል። ከዛ በተጨማሪ ከ12ኛ ክፍል ላይ አስቱ ዩኒቨርሲቲ ሞልታችሁ የምትመጡ ተማሪዎች ካላችሁ ከፍሬሽማን ጀምሮ እስከ ዲፓርትመንት ያሉ ኮርሶችን በአንድ ላይ የያዘ ፋይል የቴሌግራም ቻናላችን ላይ ያስቀምጥላችኋለሁ። የቴሌግራም ቻናሉ ሊንክ የዚህ ቻናል ሆም ፔጅ ወይም የዚህ ቪዲዮ ዲስክሪፕሽን ስር ማግኘት ትችላላችሁ ማለት ነው። እሱን ገብታችሁ ፋይሉን አክሰስ ማድረግ ትችላላችሁ። በቀጣይ የምንለቃቸው ትምህርታዊ ቪዲዮዎች ለእናንተ እንዲደርሱ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።